ሰላም አለይኩም ጀማው እንዴት ቆያችሁልን? ረመዳን አልহামዱሊላህ። እንግዲህ ዛሬ አንድ ወርቅ ላስተዋውቃችሁ ነው። ወርቅ ዶላር የሚያስገኝ ወርቅ ያው አረንጓዴ ነው እና አሁን ያለሁት ዳጤ ወዚር 6 የቀበሌው ግቢ ውስጥ ነው ያለሁት። እዛ አካባቢ በስፋት የሚመረት ደግሞ ለሀገሪቷ ለኢትዮጵያ የውጭ ምንዛሪን የሚያስገኝ ስልጤ ዞን ላይ በስፋት አሁን ላይ እየተመረተ ያለ አንድ ወርቅ አለ። ሮዝመሪ ወይም ስጋ ጥብስ ለምግብ ማጣፈጫነት ይውላል። ከቅርብ ጊዜ ወዲህ ደግሞ ኤክስፖርት እየተደረገ ማለት ነው ለሀገሪቷ የውጭ ምንዛሪን ማስገኘት የቻለው ሮዝመሪ በስፋት የሚመረትበት ቀበሌ ነው። እዚህ ቀበሌ ምናልባት በዚህ ቢዝነስ ላይ ያላችሁ ሰዎች ከነዚህ ገበሬዎች ጋር ግንኙነት በመፍጠር እነሱንም በመደገፍ እንደገና በዚህ ዘርፍ ይሄን የሚደገፉ ግብርናውን የሚደግፉ ተቋማት ካላችሁ እዚህ ቀበሌ በስፋት ያው ከጀርባ እንኳን የምትመለከቱት ለሳምፕል የተተከለ ቦታ ነው። ሰፋፊ ማሳ እንዳለ ነው እንግዲህ መረጃው የደረሰን። ትምህርት ቤቶች በተለይ በስፋት ተተክሎ በስፋት ለገበያ ቀርቦ በሚሊዮን እየተሸጠ ያለ የግብርና ምርት ነው ማለት ነው። እንደ ኖርማል እንደ ሌሎች ሰብል ወይም ደግሞ እህል መርቶ እንደሚሸጠው አይደለም። ቀጥታ የውጭ ምንዛሬ ስለሚያስገኝ የሀገሪቷን ኢኮኖሚ ቀጥታ መደጎም የሚችል ተክን ነው። እንግዲህ በዚህ ዘርፍ ያላችሁ ግብርናው የምትደግፉ አካላት፣ ተቋማት እንዲሁም የመንግስት ድርጅቶች፣ የግልም ድርጅቶች ገበሬዎችን መጣችሁ አካባቢው ደግሞ ለም ከመሆኑ የተነሳ የተሰጠው ነገር ሙሉ ማብቀል የሚችል አካባቢ ነው። መሬት ነው፣ በጣም ለም ነው። መጣችሁ እዚህ ላይ ኢንቨስተሮችም ገብታችሁ መስራት ትችላላችሁ። ከከተማ አስተዳደሩ ከዞኑ ጋር እንዲሁም ከክልሉ ጋር ግንኙነት በመፍጠር ማለት ነው። እጅግ አዋጭ የሆነ ቢዝነስ ነው። ገበሬዎችን መደገፍ፣ እዚህ አካባቢ ያሉ ገበሬዎችን በስፋት እንዲሰሩ ማድረግ የኛ ፋንታ ነው ማለት ነው። አሁን ያው ከጀርባ እንደምትመለከቱት እዚህ ጋር ሳምፕል የተተከለ ነው። ገበሬዎች የሰርቱ ማሳያ ነገር ማለት ነው። ውስጥ ድረስ አለ። ከትምህርት ቤቶች ላይ ደግሞ በስፋት ይተከላል። ይሄን እንግዲህ ወርቅ ብለነዋል። ከቅርብ ጊዜ አፋር ክልል የከተሞች ፎረም ላይ የወራቤ ፖሊቴክኒክ ኮሌጅ ይሄንን ሮዝመሪ ወይም ስጋ ጥብስ መጭመቂያ ወደ ዘይት መቀየሪያ ቴክኖሎጂ ሰርቶ ከአፋር ላይ እያስተዋወቀ ነበረ። ምናልባት ቫልዩ አድ ማድረግ ተችሎ እሴት ተጨምሮበት በተሻለ ዋጋ ማቅረብ የሚቻልበት መንገድ ካለ የወራቤ ፖሊቴክኒክ ኮሌጅም እስቲ ምናልባት ከገበሬዎች ጋር በስፋት የሚመረተው እዚህ ስልጤ ዞን ላይ አሁን ባለኝ መረጃ ወራቤ ከተማ ዙሪያ እዚህ ቀበሌ ነው ዳጤ ወዚር ቀበሌ ያለው ማለት ነው። ምን ያህል ግንኙነት ፈጥሯል? ያ ቴክኖሎጂ ሲየት ደረሰ ለማለት በዚህ አጋጣሚ መጠየቅ ፈልጋለሁኝ። የወራቤ ፖሊቴክኒክ ኮሌጅ፣ የወራቤ ከተማ አስተዳደር ግብርና እንዲሁም የወራቤ ከተማ የስልጤ ዞን ግብርና የክልሉ ግብርና ምርምርም እዚሁ ከተማ ላይ እንግዲህ ቅርንጫፍ እንዳለው ይታወቃል። እዚህ ላይ በስፋት እንድሰሩ የመልእክት ዳጤ ወዚር ቀበሌ ውስጥ ሌላው የተመለከትኩት ነገር እጅግ አረንጓዴ ነው። በዚህ በጀርባ በኩል የአምቢ እንዲሁም ደግሞ የጉድሮ ጫካ አለ። ሰፊ አረንጓዴ ነው። በጣም ግሪን ነው። ለሎጅና ለተለያዩ ኢንቨስትመንቶች የሚሆን ነው። እንደምትመለከቱት ትንሽ የኤሌክትሪክ ፓወር ችግር ነው ያለው እዚህ ትንሽ ከከተማ ስለራቀ። እዚህ ቀበሌ ላይ ኤሌክትሪክ ማብራት ቢገባ በርካታ የስራ እድል መፍጠር የሚችል አማራጮች አሉ። በደን አለ፣ ሰፊ ደን አለ። ያ ደን በኢንቨስትመንት ወይም ደግሞ በዞኑ መንግስት ቀጥታ ኢንቨስትመንት ተደጉሞ ቀጥታ ገንዘብ የሚያስገኝ ነው። መዝናኛ የሚሆን ነው። በታች በኩል ደግሞ ፏፏቴ ያለ ዘፍ ፏፏቴ ያለ በአራት መቅጣጫ ለመዝናኛ የሚሆን አካባቢ ነው። አሁን በዚህ ቀጥታ ያለው መሬት አለ ይሄን ማለት ነው። በጣም አሁን ትንሽ ፀሐይ ሁኔታ ለማሳየት ምቹ ስላልሆነ እንጂ የመሬት አቀማመጡ እጅግ በጣም የሚገርም አቀማመጥ ነው ያለው። እዚህ ላይ ቆማችሁ ከተማን ወራቤ ከተማን ዳሎቻን በቀጥታ መመልከት ትችላላችሁ። ከጋፋት ተራራ ጋር ማዶ ለማዶ ያለ ነው የሚመስለውና ወደታች ጎንበስ ብላችሁ የምትመለከቱት ከተማውን ማለት ነው። እጅግ ለእይታ ማራኪ የሆነ አካባቢ ነው። እንግዲህ እዚህ አካባቢ ትንሽ መንገድ ተሰርተዋል። አሁን አሪፍ ነው መንገድ የተሰራው መንገድ። የፓወር ችግር አለ፣ ኤሌክትሪክ ፓወር ችግር አለ። ያ ኤሌክትሪክ ተሟልቶ ገብቶለት በገጠር ማስፋፊያም በምንም ኤሌክትሪክ እንዲያገኝ ቢደረግ ይሄ ማህበረሰብ ለዞኑም ለክልሉም እንዲሁም ለሀገሪቷም ቀጥታ አስተዋጽኦ ማበርከት የሚችል ማህበረሰብ ነው እዚህ አካባቢ ያለው ማለት ነው። ልክ ሌሎችም ቀበሌያቶች ያው እንግዲህ እቅድ ይኖራል ብዬ ተስፋ አድርጋለሁ። እነዚህ አይነት የገጠር ቀበሌዎች በየቦታው አሉ። የውጭ ኤክስፖርት ተደርጎ ገንዘብ ማስገኘት የሚችሉ የቱሪስት መስህብ ቦታ ስፍራ ያላቸው አሉ። የግብርና ምርቶች ያሏቸው አሉ። የተለያዩ ግብርና ምርቶች እንዲሁም ደግሞ ቅርስ ያለበት አለ። በርካታ የሆኑ አማራጮች ስላሉ እንደዚህ አይነት ቀበሌዎችን በቅርበት ተደግፈው ወይም ደግሞ የአካባቢ ማህበረሰብ የተሻለ ነገር ቴክኖሎጂ በምን ተደግፎ የተሻለ ነገር እንዲያመርት ማድረግ ይጠበቃል የሚል መልእክት ለማስተላለፍ ነው። ሰላማችሁ በድጋሚ እንግዲህ ሰላማችሁ ስትበል እናመሰግናለን።